የአዲስ አበባ ከተማ አስተዳደር ግብር ከፋዮች እንኳን ደስ አላችሁ! ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ከዛሬ ህዳር 24 ቀን 2018 ዓ.ም ጀምሮ ካሜራ የተገጠመበት ዩኒፎርም ለብሰው እንደሚሰሩ ተገለጸ። የተመደበለትን ከ1 ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረብ ደህንነት ኢንሳ ጋር በመቀናጀት የቦዲ ዋርን ካሜራ በማጠናቀቅ ወደ ትግበራ ተሸጋግሯል። በዚህ መሰረት የአዲስ አበባ ገቢዎች ቢሮ ከዛሬ ሮብ ህዳር 24 ጀምሮ ግብር ነክ ጉዳዮችን በተመለከተ የህግ የማስከበር ቁጥጥር ስራዎች የሚከናወኑ ሰራተኞችን ቪዲዮ ካሜራ የተገጠመለት ዩኒፎርም በመልበስ እንደሚሰሩ አስታውቋል። ይህ ካሜራ የቴክኖሎጂ የቁጥጥር ባለሙያዎች ቁጥጥራቸውን በድምፅና በምስል በመቅረጽ በቀጥታ ለዋና መስሪያ ቤትና ለቅርንጫፍ ጽሕፈት ቤቶች እንደሚልኩ ቢሮው ገልጿል። በመሆኑም በዋና መስሪያ ቤትና በቅርንጫፍ ጽሕፈት ቤቶች የሚገኙ ባለሙያዎች በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛውም አካባቢ ቁጥጥር እያካሄዱ መሆናቸውን ሎኬሽን ትራከር እንዲሁም ከግብር ከፋዮች ጋር የሚያደርጓቸውን ንግግሮች በድምፅና በምስል የሚከታተሉ መሆናቸውን አስታውቋል። ይህም በግብር ከፋዮች ዘንድ በተደጋጋሚ የሚነሱ ብልሹ አሰራሮች ለመቅረፍ እንደሚያስችል የጠቆመው ቢሮው ከመርካቶ ጀምሮ በተለያዩ የአዲስ አበባ ገበያ ቦታዎች የሚነሱ ለዓመታት የዘለቁ ቅሬታዎችን ለመቅረፍ እንደሚያስችል ገልጿል። የሌብነትና ብልሹ አሰራሮችን ከመከላከል ባሻገር የአገልግሎት አሰጣጡን ቅልጥፍና በማጎልበት ዘንድሮ በከተማ አስተዳደሩ ለመሰብሰብ የታቀደው 350 ቢሊዮን ብር የገቢ ዕቅድ ለማሳካት እንደሚያስችል ጠቁመዋል። ውድ የቻናሌ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበረ። ዛሬ ገና ወደ ቻናሌ የመጣችሁ ቻናሉን ሰብስክራይብ አድርጉ። የቻናሌ ቤተሰቦች ደግሞ ላይክ አድርጉ፣ ኮሜንት ስጡኝ። አመሰግናለሁ። ቻው